ከሞት በኋላ የሚቀጥል የማህበራዊ ሚዲያ ተሳትፎ የሜታ አዲሱ አወዛጋቢ ፈጠራ። የፌስቡክ እና ኢንስታግራም እናት ኩባንያ የሆነው ሜታ ተጠቃሚዎች ከዚህ ዓለም በሞት ከተለዩ በኋላ የእነሱን ድምፅ፣ የአጻጻፍ ስልትና ባህሪ በመኮረጅ በማህበራዊ ሚዲያ ላይ የሚቆዩበትን አዲስ ቴክኖሎጂ ይፋ አድርጓል። እንደ አውሮፓውያን አቆጣጠር በ2023 የተመዘገበውና በቅርቡ የፈጠራ መብት የሰጠው ይህ ቴክኖሎጂ አንድ ተጠቃሚ በህይወት እያለ የጻፋቸውን ጽሁፎች፣ አስተያየቶች፣ የላካቸውን መልእክቶችና ምርጫዎቹን በማጥናት የግለሰቡ ማንነት የሚወክል የቋንቋ ሞዴል ይቀርጻል። ይህ የተራቀቀ ሞዴል ተጠቃሚው በሌለበት ወይም በሞት በሚለይበት ጊዜ አዳዲስ የገጽ ላይ ጽሁፎችን ማጋራት፣ ለጓደኞች አስተያየት መስጠትና በውስጥ መስመር የሚላኩ መልእክቶችን መመለስ እንደሚችል በሰነዱ ላይ ተገልጿል። በተጨማሪም የግለሰቡን ድምፅና ምስል በመጠቀም የቪዲዮ ጥሪዎችን የማድረግ አቅምም እንዳለው ተጠቁሟል። የሜታ ቴክኖሎጂ ዋና ኦፊሰር እንዳሉት ኩባንያው በአሁኑ ወቅት ቴክኖሎጂውን ወደ ስራ ለማስገባት እቅድ እንደሌለው ገልጿል። የሜታ ቃል አቀባይ ለቢዝነስ ኢንሳይደር እንደገለጹት ኩባንያው ይህን ሀሳብ ወደ ተግባር ለመቀየር ምንም አይነት እቅድ የሌለው ሲሆን የፈጠራ መብት ያስመዘገበው ሀሳቡን በባለቤትነት ለመያዝ ብቻ እንደሆነ አብራርተዋል። ይሁን እንጂ ይህ ቴክኖሎጂ ይፋ መደረጉ በዓለም አቀፍ ደረጃ ከፍተኛ የስነ ምግባር ክርክር ቀስቅሷል። ፎሎ ሪፖስት እንዳይረሳ።